ተጨባጭ ሁኔታ ቅድም እንዳነሳው በፊት የነበረው የታሪካዊ አመጣጡ ብዙ ጊዜ ቤዝድ ኦን ሪል ወይም ነው ቤዝድ ኦን ትሩ የሆነ ነገር አይደለም። ጄኔሬሽኑ እያወቀ የመጣው ለምሳሌ በዚህ በፊንፊኔ ዙሪያ ሰዎች የተለያየ አይነት አመለካከት ነው ያላቸው። እንደውም ኦኬ አሁን ያለው የብሔር ብሔረሰቦች መቀመጫ ናት ያስኬዳል። አዲስ አበባ ነዋሪዎች ነው የተወሰነው ግን ያን ኦሪጂን አመጣጡን ደግሞ አይቀበሉትም። አሁን በህግ ደንግገህ ብታስቀምጠው ትላንትና የነበረው በነገስታት የነበረው አስተዳደር ትውልዶችን እየገደለ ትውልድን ከዛ ጋር እያጠፋ ጎሳን ከጎሳ ጋር እያለያየ መቀመጫው ያልሆነውን ታሪክ እየቀየረ ነበር ሲመጣ የነበረው። ከ83ቱ በኋላ የፌዴራል ህገ መንግስት ከጸደቀ በኋላ ደግሞ የነበረው አመጣጥ ጥሩ ሆኖ መጥቶ ለራሱ ፖለቲካል ኢንስትሩመንት አነሳውና ኦሮሚያን አዳማ አስገባ። ከአዳማ ደግሞ ተመልሶ ሊመታ ሲፈልግ ደግሞ ወይም ደግሞ እዛ ጋር የነበረው ፕሬሸር እየበዛበት ሲመጣ መልሶ አዳማ ላይ ወደ ፊንፊኔ የመለሰው። እነዚህ ነገሮች ምናልባት የስልጣን ማቆያ ወይም ደግሞ ራሳቸውን ስልጣን ላይ ተቀምጠው ነገሮችን ጥሩም ሆነ እውነትም ሆነ ውሸትም ሆነ የማስቀመጥ እንጂ ለሚመጣው ትውልድ ምንድነው ትውልዱ ይዞ የሚቀመጠው? ከህግ የበላይነትም ደግሞ ስንለው እዚህ ጋር እያደረጉ ያሉ ለምሳሌ ቅድም ያነሳው ነገር አለ። በአዋጅ ላይ ይቆጣል እንጂ አዋጁ ይጸድቃል። አዋጅ ቢጸድቅ ኖሮ እኮ ከአዳማ ላይ አንስ ከፊንፊኔ ወስዶ ኦሮሚያ ባልወሰዷቸው ከዛም ወደ መልሰው ሲያመጣ ተንጠልጥሎ የሚቀር ነገር አለ። ስለዚህ መንግስት ራሱ ይሄንን ህግ እያስከበረ አይደለም። የህግ የበላይነት አለ ብሎ እያመነ አይደለም። የፈለገውን ያስነሳል፣ የፈለገውን ያስገባል፣ የፈለገውን እንደፈለገ ያደርጋል እንጂ ለትውልድ ነገ እውነት ምንዴቱ ጋር ነው ያለው። አሁን የፊንፊኔ ጉዳይ ለብዙ ሰዎች ጥያቄ ነው። በተለይ በአንድ ማህበረሰብ ላይ ጎልቶ ነው የሚታየው። በተለይ ደቡብ ብሔረሰቦች አያነሱትም። ትግራይ ክልል ብዙ ጊዜ አያነሳውም። ኦሮሚያ ጥያቄ አላት። አማሮች ደግሞ የራሳቸው ክሌም ብለው የሚያቀርቡት ነገር አለ። ወጥ የሆነ ህግ ቢወጣ ህጉ ለጊዜው ሊያስቸግር ይችላል። ሌላ ጄኔሬሽን ሊመጣበት ይችላል። ህጉ ግን ህግ ሆኖ ቢቀመጥ ኖሮ አይ ቲንክ በተወሰነ መልኩ ህዝቡም አዌርነሱ ይኖረዋል የሚል ነገር አለኝ። እስቲ እንደው ወደሚቀጥለው ነገር እንምጣና ቅድም ላይ ያነሳው ነገር አለ። ይሄ የክልል 4 እና ክልል 14 የድሬዳዋና የፊንፊኔ ስታተስ በህገ መንግስቱ አይ ቲንክ የዛን ጊዜ አንተም ድሬዳዋ ላይ ነበር ከመሰለኝ። ለምን ኦሮሚያ ላይ ነው እንግዲህ ፊንፊኔ መሰረቷ ኦሮሚያ ነው ብለን እንደምናስበው ድሬዳዋም እንደዛ ከፊሉ እና ለምንድን ነው እነዚህ ሁለቱ በህገ መንግስቱ እንዲገቡ የተደረገው? የህዝብ ጥያቄ ነው ወይንስ መንግስት የፈራው ነገር አለ? ለምንድን ነው እነዚህ ሁለቱ ስታተሳቸውስ ምንድነው? ለምንድነው እነሱ በህግ ሊገቡበት የቻሉት? እስቲ በሱ ነገር ላይ የምትለን ነገር ካለ። ኦኬ ኢንፎርሜሽኑን ለማስተካከል ቅድም አዋጅ 791 ያነሳሁት ክልል 13 እና 14 ያልኩት ድሬዳዋ አይደለም፣ ሀረሪ ክልል ነው። 13 ፊንፊኔ ነው። 4 እና 14 13 እና 14 ነው አዋጅ 87። እዛ አስተካክለን እንሂድ በዛ ኢንፎርሜሽኑ ትክክል እንዲሆን። ክልል 13 እና 14 ላይ የኦሮሚያ ልዩ ጥቅም ይጠበቃል ይላል ያ አዋጅ በክልል። ከዛ ምንድነው የሆነው? እዚህ ኢንፎርሜሽን ለማስተካከል የሀረሪ ክልል የሀረሪ ብሔረሰብ ህዝብ አለበት እዛ። ኦሮሚያ ይጋራዋል። ሌሎች ከተማ ውስጥ የሚኖሩ ብሔረሰቦች አሉ። የሀረሪ ክልል ሆኖ በአዲሱ ህገ መንግስት ተቀባይነት አገኘ። ራሱን የቻለ የሀረሪ ክልል ተቀባይነት አግኝቶ ክልል ሲሆን በህገ መንግስቱ የኦሮሞ መብት እዛ ተደንግጓል። እዛ ጋር ጥያቄ ይነሳል። በምን መልኩ ነው የተደነገገው? የጋራ ምክር ቤት እንደሚኖራቸው አሁንም ብልጽግናና የሀረሪ አሁን ብልጽግና ነው ፓርቲ የለም። የሀረሪም የኦሮሞም ፓርቲ ለብቻ የለም፣ አንድ ላይ ነው ምናልባት የሚሉት እና በዛን ጊዜ ኦህድድ እና ሀቢሊ ሀረሪ ብሔራዊ ሊግ እንደዛ ፓርቲው ስም ግን የሀረሪ ፓርቲ በጋራ መንግስት እንዲመሰረቱ ነው እድል የተሰጣቸው። እኩል ማለት ነው። ዋና ከተማቸውን ሀረር ነው ያደረጉት። እሱ ራሱ ጥሩ ኤግዛምፕል ነው ችግር ለመፍታት። አንዳንዴ ወደዚህ በጣም የሚገርምሽ ምስራቅ ሐረርጌ የሚባለው የኦሮሚያ ዞን ዋና ከተማው የት ነው? ሀረሪ ነው፣ ሀረር ከተማ። የሀረሪ ክልል ዋና ከተማ ሀረሪ ክልል ራሱ የት ነው? ሀረር ከተማ ነው። እዛ
ኦሮሚያ ግማሽ አስተዳደሩን ይወስዷል። ምክር ቤቱም ግማሽ ነው 36 መሰለኝ ቁጥሩ ግማሽ ግማሽ ይወስዳል ከሐረሪ ጋር ከሐረሪ ህዝብ ብሔር የሐረሪ ብሔር ጋር ይካፈላሉ። የሐረሪን ክልል ሞር የራሱን እድል በራስ መወሰን በማስፈለጉ የሐረሪ ጉባኤ የሚባል የራሱ ሁለተኛ ምክር ቤት አላቸው። እዛ ራሳቸው ናቸው በራሳቸው ጉዳይ የሚወስኑ። የራስን እድል በራስ መወሰን የሚባለው ይሄ ነው። እንግዲህ ሪጋርድለስ ኦፍ ዜር ነምበር ህገ መንግስቱ ቁጥራቸው ምንም ይሁን 10 ይሁን 5 ይሁን ብሔር ብሔረሰብ ህዝብ ከሆነ የራሱን እድል በራስ ይወስናል። የኢትዮጵያ ህገ መንግስት የፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት እና ለሐረሪ እንደዛ ተቀመጠ። እዛ ችግሮች እነሱም በራሳቸው ህገ መንግስት እየፈቱ ሄዱት። ችግሩ ተፈታ። አዲስ አበባ ቅድም ባልኩት መልኩ ቅድም አዋጁ ተንጠልጥሎ ቀረ። ያንሳን ቢካም አናዘር ኢሹ አልጸደቀም እያልን ያለ ነው። በ49 መሰረት አዋጁ አልጸደቀም፣ እስከ ዛሬም አልጸደቀም። በዛው ቀጠለ። የሐረሪ ኢሹ ሶልቭ ነው። የድሬዳዋ ኬዝ ሌላ ሴናሪዮ ነው ማለት ከነዚህ ጋር ያለ ድሬዳዋ ከመነሻውን በህገ መንግስቱ አይታወቅም፣ በዛ አዋጅም አይታወቅም፣ ቅድም አይታወቅም። እንዴት በሽግግር ዘመን እነዚህ አሁን ያሉትን ድንበሮች ድንበር የለም። በእርግጠኝነት አንድ ኢንፎርሜሽን የሚሰጥሽ ክልሎቹ 9 ክልሎች ፌዴራል መንግስቱ አዋቀረ እንጂ በህግ ጸድቆ የተቀመጠ ድንበር የላቸው። እኔ ፌዴሬሽን ምክር ቤት ያለው አንድ የኢትዮጵያ ካርታ ስራ ድርጅት ባለስልጣን ስራ አስኪያጅ የነበረ ሰው ብዙ ጊዜ ይጨቀጭቀኝ ነበር። አጀንዳ አቅርቦ ወደ ፌዴሬሽን ምክር ቤት ካርታውን አጽድቁልኝ እያለ እና በአጋጣሚ እኔ የጽህፈት ቤት ነው የምመራው። ሰዎቹ ማስገደድ አልችልም አጀንዳ ማቅረብ ስለሆነ አጀንዳ ይቀርብ ነበረ። ኮሚቴ እየተወያየ ያን ነገር ከምንም ሳያደርስ ቀረ እና አሁን በኦሮሚያና በአፋር መካከል በኦሮሚያና በደቡብ መካከል በኦሮሚያና አማራ መካከል የሚለው ድንበር በካርታ ስራ ድርጅት ተሰርቶ በኤሪያል ማፕ ተነስቶ ነው የሚመጣው። በአየር ነው የምነሳው በደንብ እንትን ተደርጎ ያንን አላጸደቁትም። አሁንም እንዳልኩ ኢንፎርሜሽን እንዳላሳስት እኔ እያለው ነው እዛ እያለው ነው ያልኩት። ከዛ ወዲህ አጽድቆት ከሆነ ሙሉ ኢንፎርሜሽን የለኝም። አንዳንድ ነገር ለማንሳት ሰዎች ትክክለኛ ነገር ጠይቀሻቸው ኢንፎርሜሽን አይሰጡሽም ከዛ ሀገር ማለት ነው። እውነት ነው ሌላ የተለያየ ነገር ይኖራል እና ብዙ የማላውቀውን ነገር አልፈርጅም። አልጸደቀም። ግን እነዚህ ክልሎች እንዴት መጡ ሰዎች እንዲያውቁት የሚያስፈልገው የሽግግር ቻርተር ከጸደቀ ይሄ አዋጅ ከወጣ በኋላ ኑ እንደራደር ብለው ነው ቁጭ ያሉት የህዝብ በዛን ጊዜ የሽግግር መንግስቱ ምክር ቤት ተወካይ የሆኑት የኦሮሞ ነጻነት ግንባር ተወካይ ነው ኢህአዴግ፣ እነ ሲዳማ፣ የነ ጋሞ፣ የነ ሀዲያ ሌሎችም ማለት ነው ሌሎችም የነ ከጋምቤላ ከቤኒሻንጉል ከተለያየ መጡ። ቁጭ ብለው ድርድር ነው ያደረጉት። ድርድር ሲያደርጉ የኦሮሞ ድርጅቶች 5 ነበሩ። አስታውሺ ከሆነ አይኤፍኤልኦ ነበረ፣ አደ ተኮቹ መግሊሱማ ኦሮሞ ነበረ፣ የኦሮሞ ነጻነት ግንባር አለ፣ የኦሮሞ ነጻነት ግንባር፣ ኦህዴድ፣ የኦሮሞ አቦ አለ፣ የኦሮሞ አቦ ነጻነት ግንባር አለ። 5 ድርጅቶች ናቸው። ኢቭን ሶዶ ጂዳ የሚባል የኦሮሞ ድርጅትም ተመስርቶ ነበረ በነፍሳቸውን ይማርና በመቶ አለቃ ግርማ ወልደ ጊዮርጊስ የሚመራ እና እነዚህ የኦሮሞ ድርጅቶች ከኢህአዴግ ጋር ቁጭ ብለው ድርድር አደረጉ ድንበር ሲካለል ማለት ነው። እና አንዳንድ ሰዎች የኦሮሞ ነጻነት ግንባር ምን አመጣ ለኦሮሞ ምናምን ስሉ ሰማለሁ። ኦሮሞዎችም ስሉ ሰማለሁ ከነዛ እየተቀበሉ ትልቅ ስህተት ነው። አንተ እንድትሆን ያደረገ የኦሮሞ ነጻነት ግንባር ብትወድም ባትወድም የኦሮሞን ህዝብ ሉዓላዊነት የኦሮሞን ህዝብ የራስን እድል በራስ መወሰን ትግል የመጀመሪያውን መሳሪያ
የተኮሰው በተለይ በሐረርጌ ኤለሞ ቅልጡ የመጀመሪያውን ጥይት የተኮሰው ለኦሮሞ ህዝብ የራስን እድል በራስ መወሰን ከሰዎች መስዋዕትነት የከፈሉበት እና ሰዎች ሲያራክሱት እኔ አልወድም። እንደዚህ አይነት ነገር ሲያራክሱት የኦሮሞ ነፃነት ግንባር ተደራድሮ አሁን ያለው የኦሮሚያ መሬት ለአንተ አስረክበዋል። የአሁኑ ትውልድ ተዋቸው። ሌሎች ሰዎችን መውቀስ ተው። ከቻላችሁ ሪኮግናይዝ አድርጓቸው። የኦሮሞ ነፃነት ታጋዮችን አሁን ያሉትን ስማቸውን ከማጥፋት ሪኮግናይዝ አድርጓቸው። በነሱ ውጤት በደም በላባቸው ነው የመጣው። መሬት አስለቀቀው አያውቅም። መሬት ማስለቀቅ አይደለም ማሸነፍ ማለት። ይሄንን ተደራድሮ ማግኘት ራሱ ትልቅ ድል ነው። እውነት ለመናገር የማታውቁ ከሆነ የሽግግር መንግስት ቻርተር እያልን አሁን የማወራው የኦሮሞ ነፃነት ግንባር ስራ አስፈጻሚ ቁጭ ብሎ እንዴት በሆነ ነው እዛ ሀገር ሽግግር መንግስቱ ስንገባ ምን አይነት ነገር ነው የራሳችንን ህዝብ የራሱን እድል በራስ ሊወስን የሚችልበት ሲስተም እንዴት ነው የምናመጣው ብሎ ይዞት የመጣ ሰነድ ነው። እና ተደራድሮ ድንበር አስቀምጡ። ያን ድንበር ሲያስቀምጡ ኦሮሚያ ከዚህ እስከዚህ እያሉ በዛ መልኩ ተስማሙ። ያ ነገር አሁን ባለው መልኩ ስራ ላይ ሆነ። ህገ መንግስቱ ያን ተቀብለው 9 ክልሎችን አዋቀ ወደ ድሬዳዋ ሊመጣ እና ያንን ሲያደርጉ ክልሎች ሁሉ በዚህ መልኩ ተካለሉ። 9 ክልሎች ደቡብም የተለያዩ ብሔር ብሔረሰቦችን ይዞ ለብቻ እዛ ተካለለ። 9 ክልሎችን ይጣል። በዚህም ጊዜ ምንድነው የሆነው? በሽግግር ድሬዳዋ ሶማሌም የኔ ነው ይላል፣ ይገባኛል። ኦሮሞም ይገባኛል ይላል እና ኦሮሞም ይገባኛል ብሎ ጥያቄ ያነሳል። ማንም ሰው ዞር ብሎ አላየው እና በጣም ይደንቀኛል እስከዛሬ ሳስታውሰው ይሄ ጉዳይ 1983 እስከ 1996 የደርግ መዋቅር ሳይፈርስ ነው የቆየው ድሬዳዋ 10 ዓመት ኢህአዴግ ሀገር እየገዛ እያስተዳደረ ድሬዳዋ ሰው ራስ ገዝ እያለ ነው የሚሄደው። ከፍተኛ ይላል የደርግ መዋቅር። በዛ በደርግ መዋቅር ነው የሚሄደው። ሰራተኞቹ እዛ ተትተው የሄዱ ናቸው ግማሾቹ። ጀስት ላይክ የማፊያ አስተዳደር ማለት እዛም ቅድም በአዲን ነው የሚመራው አፐር ሃንድ የነበረው ማለት ነው። እና ያንን ምንም ዲስፒዩቱን የሚፈታ አካል አልነበረ። 10 ዓመት ሙሉ ባይ ዲፎልት በጀት ይሰጣቸዋል፣ ተትተዋል፣ በዛ ይሄዳሉ። በዚህ ያለ ምንድነው የሆነው? ካስፈለግ በዚሁ ልግባበት የድሬዳዋን ጉዳይ እና ክሊር ለማድረግ እና በ1995 ግንቦት አካባቢ ምንድነው የተከሰተው? ለምንድነው 10 ዓመት ከቆየ በኋላ ምን ኢሹ መጥተው ነው አሁን ወደ ጉዳዩ አጀንዳ የሆነ ምን ነገር ከመጣ ክሊርሊ ምንድነው የሆነው? የኦሮሞ አጀንዳ ነው እና እውነት ለመናገር የኦሮሞ ተወላጆች በዛ 10 ዓመት ውስጥ ድሬዳዋ ውስጥ በጣም ተሰቃይተዋል። ንብረታቸውን ተዘርፈዋል፣ ከሀገር ተሰደዋል። ልጆች ባል በኮንቴይነር እየታሰረ ሚስቱ ስትደፈር ነበር። ንብረታቸውን አምጡ እያሉ እየዘረፏቸው ኦነግ ነህ እያሉ በዛ እያደረጉ ብዙ ስቃይ ከፍለዋል። በኦሮሞ ነፃነት ስም የድሬዳዋ ነዋሪ ማለት ነው። ሌሎችንም ይመለከታል። ሌሎችም እንደዚህ እና ያው የኦሮሞን አነሳው እንጂ ከተማ ውስጥ የሚኖረው አማራ ትምክተኛ ነህ ምንድነው ተብሎ እንደዛው ስቃይ አይተዋል። ሶማሌም እንደዛው ሌሎችም ብዙ ስቃይ 10 ዓመት ውስጥ ኢህአዴግ አገር እየመራው ነው፣ ዲሞክራሲ እያሰፈንኩ ነው እያለ ግሮስገን እንደዛ አይነት ችግር ነበር። መጨረሻ ላይ ምንድነው የሆነው? ያው የሚመደቡ ሰዎች ማፊያ ላይክ ስታይል ነው፣ ምደባው ነው። ኦፒዲዮም ይመድባል፣ በአዲን ይመድባል። መሪው በአዲን ነው። ሌሎቹ እንደፈለጉ ነው የሚያደርጉት። ማንም ሰው እየገባ ነው የሚወጣው፣ ሁሉም እንደፈለገ ነው የሚያደርገው። በጣም አስቸጋሪ ቦታ ነው። ወደ ድንበርም ቀረብ ከማለቱ ጋር ተያይዞ በጣም ትልቅ ችግር ውስጥ ነው የነበረው እና በተለይ በዛ በ95 ዓመተ ምህረት ምንድነው የተነሳው? ደሊብሬትሊ የጨረቃ ቤት እያሉ ኦሮሞዎች የሰፈሩበትን ብቻ እየለዩ ማፍረስ ጀመሩ። አይ ቲንክ ይሰሙኛል። እዛ ድሬዳዋ ያሉ ሰዎች የሚያውቁት ይመስለኛል፣ ፖለቲከኞቹ ሌሎች።
ደሊብሬትሊ የለዩ ማፍረስ ጀመሩ። ማን ጠያቂ? እዛ የነበሩት ኦፒዲዮ ልጆች መጮህ ጀመሩ። ከንቲባ የነበረው ሰው ሞቷል፣ ነፍሱን ይማረው። የሞተ ሰው አይወቀስም። የብአዴን ሰው ነው። ለማንም ዞር ብሎ የሚሰማ ሰው የለም። ዘን ይሄ ጉዳይ እየገፋ በወቅቱ የፓርቲው ሊቀመንበር የኛ የኦፒዲዮ አባዱላ ነበሩ፣ ጁነዲ ሳዶ ነበረ። ይሄ ኢሹ እየገፋ ስመጣ ህዝቡ አቤቱታ ያቀርባል። አስተዳደር ውስጥ የነበሩት የኦፒዲዮ ልጆችም እንደውም ጭራሽ ስራ ሁሉ ቦይኮት ወደ ማድረግ ሄዱ። ህዝባችን እንዲህ እየተደረገ እያለ ኦፒዲዮ ልጆች እና ምንድነው የወሰደው የሽግግር መንግስቱ ማለት አሁን ባይ ዲፎልት ስመራ የነበረው ህግም የለው ምንም የለው፣ ግን ለፌደራል መንግስቱ ተጠሪና ተብሎ ነው ያለ። አሁን ያ ባይ ዲፎልት የሚመራው የፌደራል መንግስት ምን እርምጃ ወሰደ? ጊዜያዊ አስተዳደር መሰረተ። ጊዜያዊ አስተዳደር መስርቶ 19 ሐምሌ ሰኔ አካባቢ መሰለኝ አራት ሰዎች ከአዲስ አበባ ነው የሄድነው። በእርግጥ እኔ ድሬዳዋ እንደሚሄድ አላውቅም። ተጠርቼ ነው የሄድኩት። በአንድ ቀን የት እንደሚሄድ ራሱ አላውቅም ነበረ። እና ከህወሓት 1 ከኦፒዲዮ 2 ከብአዴን 1 የት ነው የምንሄደው ስንል ዝም ብሎ ነው የላኩን። ጠርቶ ማለት ነው። የት እንደምንሄድ የማናውቅም። አይሮፕላን ተሳፍረን ገባን ድሬዳዋ። እና እዛ ስንደርስ ምን እንደሆነ ሰው መጥቶ ያና እንትን ትላላችሁ ማነው ትነጋገራላችሁ ተባለ። እዛ ገባንና ዘን ኢሚዲየትሊ የተወሰነ ቀን ከጀመርን በኋላ ሁኔታዎችን አሰስ ማድረግ ጀመር። ሌሎችም ሰዎች አንዳንድ ሰዎችን ስማቸውን ባንጠቅስ ጥሩ ነው፣ እዚህ ላይ ፖለቲካ ጥሩ አይደለም። እና ግን ምንድን ያደረግነው ኢሚዲየትሊ በከተማ ውስጥ ያለውን የድርጅት መዋቅር ጠቅላላ የመንግስት መዋቅር መገምገም ጀመር። ያን አስተካክለን በአንድ ወር ጊዜ ውስጥ የነበረው ችግር ምንድን ነው? ይሄ ህገወጥነት የተስፋፋው ለምንድን ነው? አስተዳደሩ ህግ የለውም፣ የሚተዳደርበት ነገር የለም። የደርግ ጊዜ መዋቅር ነው እንዳለ የነበረው እና ምን ይደረግ? ይሄ መዋቅር እንደገና ሪሼፕ ተደርጎ መሰራት አለበት ተብሎ የስራ ድርድር ተደርጎ እኔም የመንግስት መዋቅርን ጠቅላላ እንደገና የማደራጀት ስራ ነው የተሰጠኝ። አይ ቲንክ በወቅቱ በተገቢ ሁኔታ አደራጅቻለሁ። እስከዛሬም ያሉበት በዛ ነው። ማይነስ ኤንድ ፕላስ ነው የሚያደርጉት እንጂ ጥሩ ቤዝ የተሰራው እና ዘን ያንን ይዘን በዛ ቀጠልንና ለ1 ዓመት ቀጥለን 96 ላይ አዋጅ ቁጥር 416 ይሄ በዚህ ሂደት ውስጥ እያለ የሶማሌና የኦሮሞ ጥያቄ አለ የሚለው ሰው ሌሎቹ ያነሱታል። ህዝቡ ግን በፒውርሊ ጥያቄ እየጠየቀ ያለው የመልካም አስተዳደር ጥያቄ፣ የዲሞክራሲ ጥያቄ፣ መልካም አስተዳደር እና በከተማ ውስጥ ግልጽነት፣ ተጠያቂነት ያለበት አሰራር ትራንስፓረንት በሆነ ሁኔታ እንዲሰራ መልካም የከተማ አስተዳደር፣ መልካም ሰዎች ሳይሆን ከተማ አስተዳደር እንዲኖር በተገቢ ሁኔታ ያንን ነው ፈልገው በዛ አመት ውስጥ ያንን የፕሮጀክት ጽፈት ቤት ተሰርቶ በዛ ሲኬድ ነበር እና በዚህ ሂደት አንድ ነገር ለማንሳት ከዚህ ከህጋዊነት ጋር በፕሮጀክት ማሻሻያ ጽፈት ቤት አንዱ የተቋቋመው የህግ ማሻሻል የህግ ማዕቀፍ ለድሬዳዋ ለማስተካከል እና እውነቱን ለመናገር ብዙ ትግል ነው የነበረው እዛ ቦታ ላይ ብዙ ትግል። ምንድነው የነበረው? የተለያዩ ኃይሎች ምንድነው የሚፈልጉት? ገጠር ያለ ሶማሌና ኦሮሞ ወደ ኦሮሚያ እና ሶማሌ ክልል ተካለው ከተማዋ ብቻ ለነሱ ተካላ ሰልፍ አድሚኒስትሬሽን ተሰጥቷቸው በአማርኛ ብቻ እዛ የሚያስተዳድሩ ሌሎቹ ብሔር ብሔረሰቦች የሌሉበት የራሳቸውን አስተዳደር ለመመስረት ፍላጎት የነበራቸው እዛ ውስጥ የነበሩ ሰዎች ነበሩ። ከፊንፊኔ የሚመጡ እዛ ቦታም የነበሩ ሰዎች እና በጣም ብርቱ ትግል ነው ያደረግነው። ኢንፋክት ከሶማሌ የካቢኔ አባላት ጋር ማለት ብቻዬን አይደለም እና ይሄን ስንሰራ ታንክስ ቱ ጎድ እኛ ቋንቋችንን ነው የምንነጋገረው። ህዝባችንን
ከደይዋን ማደራጀት ነው የጀመርነው። አቁም እነሱ ከኛ ጋር ምንም የማፍርበት ነገር አይደለም። በደንብ አደራጅተን ያ ኮንፈረንስ ህዝቡ የሚወያይበት ቀን እስኪደርስ ህዝቡን እያደራጀ ነው። ሶማሌውንም ኦሮሞውንም እያደራጀ የከተማውንም እንደዛው እያደራጀ በደንብ አምጥተን እነዚህ ኃይሎች አዋጅ ማሻሻያ ጠይቋል ፓርላማ ከረንትሊ እሱም ሌላ ይጽደቅ። በዚህ አዋጅ ቅድም በጠቀስኩት 4/12 1996 ላይ አንቀጽ 4 አለ። ምንድነው ከኔ ምንድነው የምትፈልገው አንተ ብሎ ጠየቀኝ በወቅቱ የነበረው ባለስልጣን። እኔ ነፍሱን ይማረውና ሞቷል ሰውየው በዚህ በጦርነት ወቅት ነው የተገደለው። ነፍሱን ይማርና ምንድነው የምትፈልገው አንተ እዚህ አዋጅ? እኔ ነኝ የተጨቃጨቅኩት እዛ ኮሚቴ ጋር ቻርተሩ ላይ ምንድነው የምትፈልገው አለኝ። እኔ የምፈልገው ሌላ ጉዳይ አይደለም። ድሬዳዋ የድንበር ወሰኗ አሁንም ወደፊት እጣዋ እስኪወሰን ድረስ አሁን የያዘችውን በጊዜያዊ አስተዳደር የያዘችውን የከተማና የገጠር ቀበሌዎችን ይዛ ነው አስተዳደር መሆን ያለባት ብዬ ነገርኩት። ኦኬ ነው ጥያቄው። ኮሚቴውን የሚመራው ሊጠራና በሉ ከሱ ጋር ተነጋገሩና እንዲያርጉን። ኦኬ ይሄን አንቀጽ አስገቡልኝ። አንቀጽ 4 በዛ መልኩ እንዲገባ ተደረገ። ዘን ምንድነው የቀረው ጉዳይ? ኦሮሚያ እና ሶማሌ ሳይፈቅድ ቻርተር ማውጣት አይቻልም። ለዚህ ምንድነው የተጠየቀው? በዚሁ በሚኒስትሩ አስተባባሪነት ማለት ነው። የኦሮሚያ እና የሶማሌ ብሔራዊ ክልላዊ መንግስት ኮንሰንት እንዲሰጡ ተጠየቁ። ኮንሰንታቸውን ምን ብለው ነው የሰጡት? እኛ እዚህ ላይ ያለን ጥያቄ ለጊዜው የፌዴሬሽን ምክር ቤት ወደፊት በሬፈረንደም እስኪፈታው ድረስ በቻርተር እንድትተዳደር ፈቅደናል ብሎ ኦሮሚያ ሶማሌን ጻፉ። ዘን ያ ቻርተር ሄዶ በዛ መሰረት ቻርተሩ በህዝብ ተወካዮች ምክር ቤት ጸደቀ። ተጠሪነቷ ለፌዴራል መንግስት